መረጃ ተሰምቷል። ጎግልና እስራኤል ሞተዋል ያሏቸው አንድ ጄኔራል ተነስተዋል። እስማኤል ቃኒ ይባላሉ። እስማኤል ቃኒን ብዙዎቻችሁ ታውቋቸዋላችሁ። ብርጋዴር ጄኔራል ሲሆኑ በኢራን ጦር ውስጥም ታዲያ ከፍተኛ ስልጣን ያላቸው ሰው ናቸው። ታዲያ እስራኤል ጦር ብቻ ሳይሆን ጎግልም ሞታቸውን አረጋግጫለሁ፣ በዚህም በጁን 13 ሞተዋል ሲሉ ከላይ እንደምትመለከቱት ባዮግራፊያቸውን አስተካክሎት ነበረ። ነገር ግን በትናንትናው ዕለት በአንድ ሰላማዊ ሰልፍ ላይ እኚህ ጄኔራል መጥተዋል፣ ታይተዋል። ከዚህ ባለፈም ደግሞ ሰልፉን ታድመዋል። እንደሚታወቀው በትናንትናው ዕለት ኢራን ቪክትሪ ሴሌብሬሽን ማድረጓ ይታወቃል። በርካታ ሰዎችም ወደ አደባባይ ወጥተው የኢራን ድልን እያከበሩ እንደነበር ይታወቃል። ከነዚህ መሃል እኚህ ሞተዋል በሚል በጎግልም የተረጋገጠላቸው እንደዚህም ደግሞ የእስራኤል ጦርም ሲዘግብባቸው የነበረው ኢራናዊ ጄኔራል በዛ ሰልፍ ላይ ተገኝተዋል። አሁን ታዲያ ዊኪፒዲያ ይህንን ነገር ያስተካከለው መስሏል። ምክንያቱም ሞተዋል ተብለው የነበሩት እስማኤል ቃኒ በአደባባይ ታይተዋል፣ ይህም ታዲያ አለመሞታቸውን ያሳያል የሚል ዘገባን በባዮግራፊያቸው ላይ አስተካክሎት ተመልክቻለሁ።